ያኔ ላንተ ብዬ ራሴን ጥዬ በወደኩበት ሰዓት አትመጥኝ ብለህ ረግጠኸኝ፣ ዛሬ ግን ወድቄ በመነሳቴ ጠንክሬ በመገኘቴ ፈለግከኝ። አይኔ ነው ወይስ ባሚ ነች? አንድ አመት ሙሉ ጠፍታ ተለውጣ መጣች። ያኔ አትመጥነኝም ብለህ ናካት ሴት ዛሬ እንዲህ ተቀይራለች። መቼስ እንዲህ ተቀየራ ስታያት ዛሬ ልጸጽት ነው አይደል? ለምንድን ነው የሚጸጽተኝ? በስቤ እኮ ነኝ። አሁን በወራት እሺ ነው የምትለኝ? ጭራሽ ከኔ መጥቶ እምቢ ልትለኝ? እስኪ ያሳየኛ። ቆይ እንደውም ላሳይ። ባሚዬ በዚህ ልክ ጨክነሽብኝ አንድ አመት ሙሉ ትጠፊያለሽ ብዬ አስቤ አላውቅም ነበር። አንተም በዚህ ልክ አስቁመህ ታወራኛለህ ብዬ አስቤ አላውቅም። ያው ጊዜ የማይለውጠው ነገር የለም። ልክ ነህ፣ ጊዜ የማይለውጠው ነገር የለም። ያኔ መንገድ ላይ ለሰዓታት ቆሜ ስለምን አትመጥኝኝም ብለህ ስታባርረ የኖረ ዛሬ ምን አዲስ ነገር ተፈጠረ? ባሚዬ ያኔ እኮ እንድትለወጭ ብዬ እኮ ነው። አየሽ ዛሬ ላይ እንደደረሽ እኮ በእኔ ንቀት ነው። በፊት ራሱ መች እንደዚህ ቆንጆ ነበርሽ? ይገርማል። ያኔ ላንተ ብዬ ራሴን ጥዬ በወደኩበት ሰዓት አትመጥኝም ብለህ ረግጠኸኝ፣ ዛሬ ግን ወድቄ በመነሳቴ ጠንክሬ በመገኘቴ ፈለግከኝ። ኧረ ባሚዬ እንደዛ አይደለም እኮ። ወድቄ ብቀር ኖሮ ይህን ዞር ብለህ ማታየኝ ነበር። አንተ የፈለግከው እኔን ሳይሆን ዛሬ ያለኝ ውበት ነው። እኔ ግን ዳግም ለሚወደኝና ለሚያከብረኝ ሰው ስል ራሴን ጠብቄ መኖር አለብኝ። ገባ? እኔ ነው ግን እንደዚህ እያልሽኝ ያለሽው? በስቤ እኮ ነኝ። አንተ ዛሬም በጉራ ተደፍናል። እኔ ካንተ በላይ ብዙ መንገድ ተጉዣለሁ። በልቻው አየህ አይደል? ያኔ አትመጥኝም ያልካት ሴት ዛሬ አትመጥነኝም ብላ ጥላ ሄደች። ውድቀት ለሰው ልጅ ትምህርት ነው።